በተመሳሳይ ነው። እነዚህ ደግሞ ያው ለቅምሻ ያው ለእንግዶች ለእናንተ የምናቀምስበት የተዘጋጀ ነው ማለት ነው። ሌላ ያው ስንጀምር ደግሞ ያው እየተከታተልን እናቀርባለን ማለት ነው። መልክ ደጅ ምናምን የለውም ሰው መልክ ደጅ አካባቢ መልክ የሚባል ሱቅ አካባቢ እዛው የሆነ ሱቆች አሉ አይደል? ዳር ላይ መድኃኔዓለም ቤተክርስቲያን ይታያል። ይችን ጧዝማ ማር መጀመሪያ እንዴት አገኘናት በሚለው መጀመሪያ አካባቢ ላይ ወደዚህ ስንንቀሳቀስ ማር ጧዝማ ማር ሲሸተኝ ነበር። ሲሸት እዚህ አካባቢ ጧዝማ ማር አለች እያለ ስንከታተል ልክ 4 ሰዓት 5 ሰዓት 6 ሰዓት ስከታተል የምትወጣበትና የምትገባበትን ያለው ነገር በብዙ ነገር አመልካች ነገሮችን በባህላዊ መልኩ ክር እያሰራን ልክ ነበር። ክር እያሰራን ስልክ ይሄ ልክ የምትገባበት የምትወጣበትን ብዙ ጊዜ አቅጣጫ ታሳይ ነበር። ስለዚህ ከዛ በኋላ ብዙ ጊዜ ሐምሌ ነሐሴ ውስጥ ነው የተገኘችው። እንግዲህ ወቅቱን ጠብቀን ለመቆፈር ፈልገን እስካሁን አቆይተናት አሁን ደግሞ ወደ ቁፋሮ ልንቆፍር ተዘጋጅተን መጠን ያው የተለያዩ ማቴሪያሎችና የጧዝማ ማር የሚገኝበትን ማቴሪያል ይዘን አሁን ቀርበናል ማለት ነው። እቺን ክቧን ስታይ እቺን የተከልናት አሁን ዋናው አቅጣጫ የጧዝማ ያለበት አቅጣጫ እንዳይጠፋን ነው። አቅጣጫው ልክ በዚህ ጠብቀን ዙሪያው ክብናት ልክ እንደ ዳቦ ክብናት። ከዚህ በኋላ እቺን ስቴፕ ጠብቀን ስንቆፍር ውስጥ ላይ ድስት ያለ ወይም ቅምጫና መሳይል ተለቅልቃ ውስጧ ተለቅልቃ ምን ይኖራል ማሩ ጧዝማው ማለት ነው። እዛ ውስጥ እናገኛለን ማለት ነው። ሳናበላሽ እነዚህ ስቴፖችን ጠብቀን ከቆፈር ውስጥ ላይ ያለው እቺ እንጨት በተተከለችው ጠብቀን ከቆፈርነ ጧዝማ ማሩን በስርዓት እናገኛለን ማለት ነው። ገናና ለወጋ ከመከለ ያዝ እንዳይወጣ ለኩኩ Yelo. Evet. ዘላለም አለ ወደ ቁፋሮ ነው የምንሄድ። ከዚህ ጀምረን እየቆፈርን ነው የምንሄደው። ይሄ ዳርክ ባባ እንሰከናን ዙራ አካቶ ከሰጂ ያስ ነው ይሄን ብላክስቶ ነው ነካለ ዙራ በረከቶስ ዙራ ተስተካከለ አይ ወደ ተጠጋን ነው የምንሄደው። ያው ወደ በጋ ተጠግተን ነው ምድር እየጠነከረ ሄደ። ወደ በጋ ታሳስ ጥሩ ማር እናገኛለን ብለን ነው። አሁን ይህን ጧዝማ ማር ከፍተዋል ብሬ ይህን ጧዝማ ማር አጠቃላይ ከጎረቤት ተርፎ እኛ በልተን ከበላን በኋላ ነው ለሽያጭና ለሌላ አካባቢ የሚውለው እና ይሄ ባህላችን ነው። ካሳ ለምንድን ነው ግን የሆነ ይሄ እንግዲህ ለማውጣት ብዙ ፕሮሰስ ነው የሚጨርስ። ጌጡ ትንሽ አግኝ እንታ ፈንቲዮ ነው እንግዲህ እየተተጋገዝን ነው የምንቆፍሩ አላካሲክ ከስግላ አትሄድ ቤት ተናገራን እንደምሸጊ ማ ጎን ሰግናቸው ለዚህ በፊት ዲሬት ያዋልቲ አገም ስንት ቆፍራል ከዚህ በፊት አምቦራ ተውጆ ጋር አንተ አድርዛ ማሩ ጧዝማ ይበላሻል ነው ነገር ሰሪ
ከቆፈርን ኳሳ ካፈሰ ይመስለች ነው ይስተረጋ ከና በመጥረቢያ ደግሞ ቻች ተቀመጠ ወራ ደርደረ ሳምታው ነው እስታሲሞ ይገና በሱ በኩል ነው አብሬ የምንመለከተውን ቦታ ክብ አድርገህ የመቆፈር ምክንያት ለምንድን ነው? እንደዚህ አሁን ይህችን ምልክት አይተናታል። እንግዲህ ከዚህ ቅድም ጀምረ እንደገለጸ በርካታ ሰዓት ነው እዚህ የገደልነው ወይም ያሳለፍነው። በርካታ ሰዓታትን እዚህ ገለናል። ያው የጧዝማ ማር ለማግኘት ያው የቁፈራ ነው የቆየነ። አሁን የዳር ለዳሩ ክብ አድርገን የቆፈርነው ጧዝማዋን ራሷን ለማግኘት ነው። እንደዚህ ከተቆፈረ ብዙም ማር አይበላሽም፣ ጧዝማ ማር ማለት ነው። ይሄ አጠቃላይ የጠቆረው ስሜት የጧዝማ ቤቷን የለቀለቀችው ስሜት ነው። አሁን ወደ ጧዝማ ማር የማግኘት ቦታ ላይ እየቀረብን ነው የምንገኘው። አሁን ያለው ነገር ዙሪያዎች ቅድም መጀመሪያ ጀምረን የተከልናት ጧዝማ ማሩ ምልክቱ እንዳይጠፋ ነው። በዚች መሰረት ነው እየለካን ምናምን የቆፈርነው ዙሪያውን ማለት ነው። ይሄን ስንቆፍር አሁን ያ ዙሪያውን ታዩት አሁን የጥቁር ስሜት ይታያል። ይሄ ደግሞ ጧዝማውን የለቀለቀችው አውድማ ወይም ቤቷ ነው ማለት ነው። እዚህ ነው የምትኖርበት። አሁን ስሜት እየተሰማ ነው። አሁን ከትንሽ ደቂቃ በኋላ ወደ ማር እንገባለን ማለት ነው። በዛ ነው በግር እንደናት ነው። እዚህ አሁን እንግዲህ ደርሰናል። ያለው ነገር ቅድም እንደተቀረጸው እንደተገለጸው አሁን እዚህ አካባቢ ላይ ልክ እንደ ክዳን አለው እንደ ጎታናት እቺ ነገር ብድግ ስናረጋት አዎ በአማርኛ ጧዝማ ናት። እስኪ አቃ ያው በርካታ ጧዝማዎችን አግኝተናል። ያው ወደ ታች አልዘለቀ ይሄው አልዘለቀ መልሰን እንከድነዋለን ማለት ነው። ይሄን ነገር አይደል እነዚህ ነጮችን ገና የሚያድጉ ናቸው። ቅዱስ ሚካኤል ሰንጃኸው ማር የሚወጣ ነው ውስጥ ላይ ያለው ዘረንጓዴ ሙሉ ተለው ነው ሰረከን አርተራግሰን ይሄ ዘጋ ሙሉ ተለው ኪሚስማ ወንጂ አሁን አብቲክ ያ አገነት ካልበላ ወላ ነው አሁን እየበላ ነው በኮዝ ይሁን አብረዚ አይዞ አሁን እንግዲህ ይሄ የሚታየው ቅድም በርካታ ንቦችን ያልታዩን ያው ፀሐያማ ቦታ ላይ ነው የሚወጡት። አሁን ብርድ ስለሆነ ነው። አሁን እቺን ከከፈትነ በኋላ በርካታ ንቦችን አግኝተናል። እቺ መክደኛ ናት። አሁን መልሰን እንከድናታለን። አሁን ይሄን ማር ጧዝማ ለመገኘት በዚህ ነው የምንቆፍረው ማለት ነው። አይል ጌቱ? አዎ በአማርኛ ደግሞ ጧዝማ ትባላለች። በአገውኛ ኮታ ነው የምትባል። ኮታ ናርጋ ስራጎችስ ለከብቶች ብሽ ለምን ኮታ ስከለዝ ነው አረ ቤርስታስ ነው ኮክረታ ቤሮ ኮታ አረ ጂዛት ይሸሪማ ክላማ ወይ ፈተሪ ወሲውን المشابه شويه يقولوا له كان يتفشل مش ini ana enggak bisa sekali nge dia kena senang ini kita samperan itu ditegasin dulu kan ከዚህ በኋላ አሬ ብረክን አምጣት እንጂ ያለቦ ግጥ ከደስ
የራሱ ተጠቅመው እኮ ነው جيت يجينا عند ساكت لو لقينا هذا مكوتا لا تيرش جيت وقفت على تياوي مش جيتوا بقى فرقوا بقى فرقة شو غادي مجلة دقيقة نارجع جينا بايت سيالا كم دستا ምንድን ብለን ነው እሱ የተመረበ እነዚህ እንትኖች سروا قصتك تنكتو እጭ እግደ ሙሽራ ይውላል ሙሽራ ሙሽራ ደግሞ ይውላል ፀሐይ ግባለት ሲያርፍ እዚህ ቆይ እንዲበሉ እንዲወጡ ወደ ይወጣል كلا كلا شيت سيت መንዳ ግሽ ጎ ከፔታ አሳይተው كلا አይቺ ነበር ያዘው በጂ አብለጭ ከሴታ በለሽ ተፈታ ሲወካም ይሄ አንደኛው የላይኛው ክዳን ነው ይህችን ደግሞ ስናነሳት ሁለተኛው ክዳን ነው ዙሪያ ይሄ መጨረሻው ደረጃ ነው ማር የምናገኝበት ነው ሙሉ ማር የምናገኝበት ከዚህ በኋላ ስንገባ ነው ይሄን ክዳኑ ሁለተኛውን ክዳን ስንከፍተው ነው ማለት ነው አሁን ስንከፍተው ይሄ ማር ጧዝማ ይታያል ዙሪያውን ያዘውና በቃ ዙሪያውን እንደሱ ይራን አሁን እንደዚህ ነው የምታነሳ ድግ አድርገው ወደ ላይ ከስከስ አማርያ ብረመጆ ነው ቆይ ኑራዳ كل قي ባፍናት ነው ይዘንድሮ አትስ ሄራም ተውሂድ እነገ ዘከራት እንግዲህ ባባ እጅጉ ፑለባ አንተም ምስይዝ ይፈርሳ እስከስ ደት ጋኑ የነና ይዘንድሮ ናት ይዘንድሮ ናት አንተ ሰውታት እንግዲህ ሰውታት እቺ እንግዲህ ሁላ እንትን የዘንድሮ ነው የፈርሷት ከደመና ነው ረሰ ፉሽ አው ቻገ ደንጋና ጮክ ነው ወገ ጅንታ ተና ምሳት ጌቱ ተብሰቆ ብሻን እና አቆየ ኪማ ወስቶ አስቆሴ ይተስኪ እንደዚህ አንግዛት በለጆሮ አንም ቢሆን ወደ ድንጉላ አጋታ ሳንታ አጋታን ኮርኔ እዚህ ጋር ምን አለው ሸቅታት አሜታ ስሉ የዛሬ አመት ቆይታ ቆን ሸቅታት ከዘመን ይቆያል ምን ቆይና ምን ህዲ ጌፕ qabsaለ ኪንጉ ይሄን አይቷል ይሄን እንትን ነው ምሳና የምሳና እንትን ነው ምሳና ቅጠል ነው ቤቷን የሰራችው አርጋር ጊዜ ወይ ድባኑ አንሶን ነው አርጋት አርጋት ቀርሳለ አንስታ አርጋት ገሽቱ በደገር ሰጋራ ከተጥቀም እናቱ ነካቴ ዘርግ ዝም ብለ ብድጋር ጋር ፍሪጀት እንደምከርክ ነው ምሬማ ወይ ለቀረጸ እንዲመች ሳፎ ሰጉሽን ያ ወረ ተንከየተ ከላከላ አሁን ተነስለት በደንብ ቀርጾ ይንሰ እንግዲህ ማር የለውም በደንብ ንዋን እቀ ሰፋፉ ላይ ደፍተ ተወጋሽ ጌጡ አይደፋን ቆይ ነው ማርጌ ግላንከኝ ወረ እንትን ነው የዘንድሮ ናት በሰሞን ነው ገብታለች አሁን ቻታ ያስተለንከል ስለዚህ እንግዲህ ሰዴት አሰበቀው ይሄ ቤታቸው ነው ደሙታ ጋር እንስ ዳሽቁሳ ወላታ ጋታ ለድምታ ታላቸው እንደን ታራባትም እኮ ኧረ አባሽ አን ከስራት ተخن ጀካ ከላሰ ኡይ ቀምስለ ብድጋር ጋር ሙሽሞት ጃርጋ እንት ብታነሳ ተሻለ ፈርሷል አየ ቅድም አንስተው ኮን ነበር ምን አለው ምን አለ እዚህ ምን አለው እሺ በቃ ላሳውን ዝም ብሎ ጋር ጓማ መድኃኒት ነው ብሬ ዘስጣት በራ እንዳለው ሰነሳ ሸሪፎ ዝስጣ ወይ እስኪ ምን ዘራና አይዘንድሮ ማለት ትንሽ ነው ያው እንግዲህ ዘንድሮ ይሄ ነው እስካሁን ውጣ ወረዱን ጨርሰን እዚህ ደረጃ ደርሰናል እንግዲህ የተጠበቀው ማር አይደለም ዘንድሮ መቼም ከሁሉም ምርት እናገኛለን ብለን የጠበቅነው ያው እንደጠበቅነው ምርት የተወሰነ አግኝተናል ያው ለብዙ ነገር አሁን ይሄ መድኃኒት ይውላል ያው እንግዲህ ትኩስ ስለሆነ ያያችሁትን ትኩስ ነገር ያው ቀማምሱ ያው ማብዙ ግን አለ ጧዝማ ነው ያው እንግዲህ ብዙ ያው እነዚህ የሚታዩት ያው
ቤቷ ነው። አንተ ደግሞ እሷን ያዘህ። ይሄ ቤቷ ነው ያለው ነገር እዚህ ያው ውስጥ ንቡ ነው። ያው ጧዝማ ይሄ ነው። እንደዚህ ነው የሚዘጋጀው። ይሄ ነው። ከዚህ ውስጥ ነው እንግዲህ ያለው ነገር ጧዝማ ወለላ ጧዝማ የሚኖረው ይሄ ነው። ከዚህ ነው። እነዚህ የሚታዮች ያው አለቅም ቤታ አለቅም እያሉ ነው